ሰላም ጤና ይስጥልኝ ወደ ቻናሌ ቤተሰቦች፣ ዛሬም እንደተለመደው ጽናት የተሰኘውን ታሪክ ከባለፈው የቀጠለ ክፍል 5 እያላችሁ መጥቻለሁኝ። ጽናት ክፍል 5። ከአልጋዋ እንድትነሳ ረድቷት ወደ እህቷ ወሰዳት። ደረጃውን እየወጡ ሳሉ ዶክተሩ እየውልሽ አንቺ በጣም ስለተጨነቅሽ ላሳይሽ ብዬ ነው እንጂ አይፈቀድም። እህትሽን ከግማሽ ሰዓት በኋላ ወደ ቀዶ ጥገና ክፍል እንወስዳታለን አላት። ጽናት ምን እህቴን አትሞትብኝም አይደል አለችው። ዶክተሩ አዘነ፣ ግን ፈገግ ብሎ አታስቢ፣ ምንም አትሆንም፣ የሕክምና ወጪዋንም የገፍታሪው ወላጅ ናቸው የሚችሉት አላት። ጽናት እሺ ብለው መሄድ ጀመረች። ትንሽ ኮሊደሩን እንዳጋመሱ ነይ እዚህ ነው አላት። ክፍሉ ደረሱ። በጸሎት ያለችበት፣ በጸሎት የተኛችበት፣ በጸሎት የምታቃስትበት ክፍል ዶክተሩ ደረሰና ይሄኛው ነው አላት። ለጽናት እንድትገባ እየጠቆማት ጽናት ለመግባት ፈራች። ክፍሉ ብትገባ የሬሳ ሳጥን ውስጥ እህቷን የምታያት መሰላት። ውስጧ መግባትን ቢፈልግም እግሮቿ ግን ፈጽሞ አልቻሉም። ዶክተሩ ከትከሻዋ ገደፍ አድርጎ ሊያስገባት ሞከረ። ጽናት ግን አይሆንም፣ በጭራሽ አይሆንም አለች። ዶክተሩ ግን ተገባ ምኑ አላት። ጽናትም የዶክተሩን ሁለት እጆች ይዛ እህቴ በህይወት አለች አይደል አለችው። ምንም አልሆነችም አይደል አለችው። ዶክተሩ አዎ አታስቢ፣ ነይ ገብተሽ እያት አላት። ጽናት እንደምንም እግሮቿን ጎትታ ገባች። እህቷን ስታያት በጣም ደነገጠች። በደፈረሱ አይኖቿ ለእህቷ በድጋሚ አለቀሰችላት፣ አዘነችላት። ዶክተሩ የጽናትን ፊት ሲያየው እሱም በጭራሽ ውስጡን አጀግኖ መቆየት አልቻለምና አለቀሰ፣ እንባ አፈሰሰ። ጽናት ዶክተሩን አየችና እንደለምን ታልቅሳለክ? ስለማትድን ነው አለችና ዶክተሩ ፊት ላይ አፈጠጠች። ዶክተሩ ውብ አይኖቿ አፍዝዘውት በአትኩሮት ያያት ጀመር። ጽናት ግን ገባት። ዶክተሩ በመጨረሻ ወደ ራሱ ተመልሶ ራሱን ታዘበ። በብላቴና እና በታናሽ አይን መማረኩን እሱንም አስገርሞታል። ደንገጥ ብሎ አያይ እንደዛ አይደለም፣ አታስቢ፣ ደህና ትሆናለች አለና ሁለት መዳፎቹን አይኖቹ ላይ አድርጎ ሽቅብ አንገቱ አድርጎ ኡፍ አለና ጽናት ወደ እህቷ ተጠጋች። መንካትም ፈራች። እጇን ወደ በጸሎት የሰደደችው ግን መንካት አልቻለችም። እጇን መልሳ ፊቷን አዙራ በሩን ጓ አድርጋ ወጣች። ዶክተሩ ወደ በጸሎቴ ተጠጋ። በጸሎቴ እግሯ ወደ ላይ በጂፕስም ታስሯል። የወደቀችው የትምህርት ቤቱ መናፈሻ ሳር ላይ በመሆኑ እግሯን የፓርኩ አጥር ስለመታት እግሯ ተጎድቷል። ፊቷ ምንም አልሆነም፣ ጭንቅላቷ ግን ተመቷል። ጭንቅላቷ ላይ የተጠመጠመውን ፋሻ እንዳለ ሆኖ ፊቷ ግን ውብ ነው። ዶክተሩ እነዚህ ልጆች ከምን ቢፈጠሩ ነው እንዲህ ውብ የሆኑት አለ ድምፅ አውጥቶ። ከዛ ክፍሉን ለቆ ወጣ። ይህ ከሆነ ከግማሽ ሰዓት በኋላ የሆስፒታሉ ዶክተር እና ነርሶች በጸሎትን ኦፕራሲው በማድረግ ላይ ናቸው። ጽናት ግን ተኝታለች። ዶክተሩ የእህቷ ኦፕራሲዮን ከግማሽ ሰዓት በፊት እንደሆነ የነገራትን ዘንግታ ሳይሆን ሳታስበው ነው። የትዕግስት ኦፕራሲዮን ጊዜ 8 ሰዓት የሚፈጅ በመሆኑ ግማሽ ሰዓት ከፈጀ በኋላ ጽናት ከእንቅልፏ ባነነች። ከአልጋው ተነስታ ኮሪደሩን እየተደገፈች እየተጓዘች በድጋሚ ራሷን ስታወደቀች። ያያት ሰው አልነበረም። ከትንሽ ቆይታ በኋላ የአንድ ሴት ወደ ኮሪደሩ ስትመጣ አየቻት። ሴቲቱ አልጮኸችም። በቀስታ ወደ ጽናት ከሄደች በኋላ ጽናት ተሸክማ አቅራቢያዋ ወዳለው የአግዳሚ መቀመጫ ወንበር ላይ አስተኝታ የጽናት መንቃት መጠባበቅ ጀመረች። ጽናት ግማሽ ሰዓት አስቆጥራ ነቃች። ስትነቃ የአንድ ሰው
ታፋ ላይ ጋደም ብላለች። ቀስ ብላ ቀና ለማለት ስትሞክር አቅም አጥሮ አቃታት። ሴቲቱ ተኚ፣ አዎ ተኚ። መተኛት ፈርትሽ ነው? አትፍሪ። አሁን መተኛት ከፈራሽ ለዘላለም መተኛትን እንዴት ልትቀበዩ ሚጥጢዋ አለቻት ጸጉሯን እያሻሸች። ጽናት ደነገጠች። ቀስ ብላ በድጋሚ ለመነሳት ስትሞክር ተሳካላትና ቀና አለች። ይችን ሴት ጽናት ታውቀዋለች። ይህንን ፊት የት እንዳየችውም በጭራሽ ልትዘነጋው አትችልም። ይችን ሴት የምታውቃት የእናት እናት የአባቷ መቃብር ለማየት ከእህቷ ጋር ስትመጣ ሁሌም ባይሆን በብዛት ታያታለች። ሁሌም በእጆቿ አበባ ይዛ መቃብሮቹን ጋር ትበትናለች፣ ሽቶም ትነፋባቸዋለች። ጽናት ይችን ሴት በጣም ትፈራታለች። ፊቷ ልክ እንደ ቆንጆ እንጀራ ምልክት አለው። ጸይም ያለች እና ጸጉሯን የተከረከመች ናት። ሁሌም የምትለብሰው ልብስ ጥቁር ግን ጽዱ ነው። ጠረኗ መቃብሮቹን የምትቀባው ሽቶ ነው። አቋሟ ቀጠን ያለች ናት። እጅና እግሮቿ ረጃጅም ናቸው። ጽናትና በጸሎት የሚፈሩት ሴት እሷን ሲያዩ ሞት ትዝ የሚላቸው ሁሌም ነው። ጽናት ፈራች። የእህቷ በጸሎትን የሞት መርዶ ልትነግራት የመጣች መሰላት። ከሴቲቱ ላይ ተፍጨርጭራ ተነስታ ወንበሩ ላይ ቁጭ ብላ አንገቷን ደፋች። እጆቿን ቆላልፋ በታፋዎቿ መሃል አረገቻቸው። ሴቲቱ እጆቿን ወደ ጽናት እጆች ሰዳ ከታፋዋ ፈልቅቃ የያዘቻቸውን ጽናት ፈራች። ሴቲቱ የቀኝ እጇን ወደ ጽናት አገጭ ሰዳ ቀና ካረገቻት በኋላ ምን ነው ፈርተሽ ነው? አይዞሽ አትፍሪ፣ ያሰብሽውንና ለእሱ የምትጨነቂለትን ሰው እንደማታጭ ተስፋ አድርጋለሁ አለቻት። የሴቲቱ አይን ከጽናት አይኖች ጋር ተገጣጠሙ፣ ተፋጠጡ። ጽናት አይኗን ስታየው ድንገት ደነገጠች፣ ደርቃ ቀረች። የልብ ምቷ ጨመረ፣ ልቧ መታ እንደ ጉድ ድው 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 ድው። ሴቲቱ የጽናት ድንጋጤ አስተውላለች። ምን ነው ለምን ደነገጥሽ? አለችና እጆቿን ከጽናት እጅና አገጭ አነሳች። ከዛም የቀኝ እጇን ወደ ጽናት ዘርግታ እንተዋወቅ፣ ሚጢጧ ሊባኖስ እባላለሁ አለቻት። ጽናት የሊባኖስን እጅ በአይኗ አትኩራ አየቻቸው። ያንቺ ስም ማን ነው? አለቻት። ጽናት እርብትብት አለች። ልጆቿን በቀስታ ወደ ሊባኖስ እጆች ወሰደች፣ አጣመረቻቸው። ከዛም የጽናት ትንፋሽ ተቆራረጠ። የኔ ስም ደግሞ ጸ ይባላል አለቻት። ሊባኖስ እሺ፣ የተጨነቅሽ ትመስያለሽ ሚጢጣዋ። ጽናት መጣሁ ውሃ ይዤልሽ አለችና ሄደች። ሊባኖስ ከመቀመጫዋ ስትነሳ አንድ ደብተር ነበር። ሊባኖስ ከሄደች በኋላ ጽናት ጠጋ ብላ እጇ እየተንቀጠቀጠ ደብተሩን አነሳች። የደብተሩ የመጀመሪያ ገጽ ላይ በትልቁ ሞት ህይወት ነው፣ ህይወት ሞት ነው ይላል። ወደ ቻናል የቤተሰቦች ክፍል 5 እዚህ ጋር ያበቃል። ታሪኩ ከተመቻችሁና ቀጣይ ክፍል በፍጥነት እንዲለቀቅ ከፈለጋችሁ ላይክ፣ ሰብስክራይብ እያደረጋችሁ አበረታቱኝ።